በአንድ ወቅት በዘመኑ የነበሩት ጠቅላይ ሚኒስትር ስርቆት ስራ ነው፣ መያዝ ወንጀል ነው ብለው የተናገሩትን የኛ ዘመን ትውልድ ብቻ ገንዘብ ይገኝ እንጂ የፈለገውን ነውር ይሰራል። እንዴት አደርቀኑ እንዴት ነው እንዴት ዋልክ ሲሉት እግዚአብሔር ይመስገን ከነገ ይሻላል። በተለይ ይባል ሚስቱ ስትሞት ማለት እሱ ሲሞት ወንድ ሲሞት ይባላል ነፍሱ ከስጋው ቱር ብላ ስትወጣ የመጨረሻ ኑዛዜ ያለችው አሉ ወንድ ናች። ኑዛዜ ምንድነው ሲባል ሚስቴን አደራ ነው የሚላሉ። ሌላ ወንድ እንዳታገባ ማለት ነው። ቀናት ያስከሬን ቀናተኛ ይባላል። ለመሰብሰባችን ምክንያት የሆኑ የታላቁ ጻድቅ የአቡነ ሐራ ድንግል ምልጃ ጸሎት ቃል ኪዳን ከሁላችን ጋር ይሁን። ክቡር አባታችን መላከ ሰላም ባህሩ ዓለም የደብረ ሰላም ባለ እግዚአብሔር ዋና አስተዳዳሪ፣ የተከበሩ መላከ ገነት መላከ ምህረት የዚሁ ደብር ዋና አስተዳዳሪ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ ምዕመናንና ምዕመናት፣ መላው በዚህ ሰዓት የእግዚአብሔርን ምሕረትና ይቅርታ ደጅ የምትጸኑ ሁላችሁም በልዑል አምላክ ስም እንደምን አደራችሁ? እንደምን ሰነበታችሁ? ውሎ መግባት ቅንጦት በሆነበት በዚህ ክፉና አስከፊ ሰዓት በቅዱሳኑ ምልጃ በእግዚአብሔር ቸርነት እየተጠበቅን እስከዚህ ዕለት ደርሰናል። ከዕለቱ ደርሰን የቃል ኪዳኑ ታቦት ባረፈበት በቅዱሱ ስፍራ ጸጸት በሌለበት መልካም ቆይታ እንድንሰባሰብ ስለጠራን አምላካችን ልዑል እግዚአብሔር ስሙ በድጋሜ የተመሰገነ ይሁን። እንከሰ ተሐጸቢ እንግዲህስ ታጠቢ በሚል ኃይለ ቃል የእግዚአብሔርን ቃል እንማማራለን። እኔ እዚህ ቆሜ እናንተ ቁጭ ብላችሁ እግዚአብሔር ይናገረናል፣ ያስተምረናል። እግዚአብሔርን ብላችሁ ጻድቁን ብላችሁ ነው የተሰበሰባችሁ። የነገርነውንም ያልነገርነውንም ጥያቄ አስተካክሎ በመመለስ ሕይወታችን ከምናውቀውም ከማናውቀውም አደጋ በመጠበቅ በነፍስ በስጋ መድኃኒት ሊሆኑን እዚህ ቅዱስ ቦታ ላይ የመጡ የታላቁ ጻድቅ እዚህ ቦታ መገለጥ የኛን እድለኛነት ብዙ ድካም ሳይኖር ቤታችን እንደወጣን በረከት ምናገኝበት መድኃኒት ምናገኝበት እግዚአብሔር ባወቀ ይህንን ቅዱስ ስፍራ ለዚህ መርጦታል። ወገኖቼ ሰይጣን እንደ ሰነፍ ደብተር የለቀለቀው በኃጢአት የተመታው ሕይወታችን መስተካከል የሚችል በእንደዚህ አይነት በጎ መሰባሰብና መልካም የሆነ ተሳትፎ ነው። እናንተ የምታስቀምጡት ጥቃቅን የሚመስል ሳንቲም ገንዘብ ግዙፍ ቤተ መቅደስ ሰርቶ ሳይታሰብ ምርቃት ላይ የሚደርስበት ባለመሰሰት በመስጠት የምታደርጉት አስተዋጽኦ ሁሉ ተጀመሩ ሲባሉ አብያተ መቃድሶች ሁሉ ለምርቃት የሚበቁበት ከተማ ነው ሲነገር እንደቆየው። ይህ ሕንፃ ቤተ ክርስቲያንም በዚህ መልኩ የሚታይ
የሚዳሰስ አንደበት አውጥቶ የሚናገር ህንፃ ቤተ ክርስቲያን ተጀምሯልና መጋቤ ሀብታትም ሲናገሩ እንደነበሩት እውነት ለመናገር ይህ ሰፊ ህዝብ ነው እንደምታዩት። ውጭው እንኳን ማይችለው ህዝብ በዚህ ትንሽ ቤተ መቅደስ ይስተናገዳን ብሎ ማሰብ በጣም ከባድ ስለሚሆን ወቅቱን ያማከለ ደስ ብሎን ውስጥ ላይ መግባት ስንችል ገብተን አስቀድሰን ስጋው ደሙን ውስጥ ላይ ቆመን ምንቀበልበት ለዚህ ታላቅ ህዝብ ይህ ቤተ መቅደስ እንደሚያስፈልግ በማወቅ የምታደርጉት ነገር ሁሉ መልካም ነው። ከዚህ በላይ ዋጋ ካልተከፈለ ቤተ መቅደሱ ለፍጻሜ አይበቃም። አንዳንድ ነገሮች የሆኑ ሰዎች ዋጋ ሲከፍሉ ነው ፍጻሜ ላይ የሚደርሱት እና ይህን ታሳቢ እያደረጋችሁ ጥቂት የእግዚአብሔርን ቃል እንማማራለን። እግዚአብሔር እንዲያስተምረን መልካም ፈቃዱ ይሁንልን። እንደምን ሰነበታችሁ? እንቅስቃሴያችሁንም የድምጻችሁንም ኮቴ ጥቂት ገታ ብታደርጉልኝ መልካም ነው። እናንተም ቁጭ ብላችኋል። ነገር ግን ተጓዳኝ ነገር እንዳይኖር እኔም በከንቱ እንዳልደክም ሁላችንንም እንድንማር አምላካችን እግዚአብሔር ይርዳን። የምንነጋገርበት የትምህርታችን ርዕስ የሚሆነው እንከሰ ተሐጸቢ እንግዲህስ ታጠቢ የሚል ነው። እስኪ በሉ ሁላችሁም እንግዲህስ ታጠቢ በሉ እስኪ። አራት ነገሮች እንድትይዙልኝ በመጀመሪያ ፈልጋለሁ። ታጠቢ በሉ እስኪ። ቀጥሉና ተቀቢ በሉ። ልብስሽን ልበሽ። ከእግሩ በታች ተኚ። እነዚህን አራት ነገሮች ነው የምነግራችሁ። ወደዚህ ሐሳብ ነው የምንሄደው። መልሱት አንድ ጊዜ። የመጀመሪያው መመሪያ ታጠቢ ሚል ነው። ምን ሚል ነው? ታጠቢ በሉ ሁላችሁ። ተቀቢ በሉ። ልብስሽን ልበሽ። ከእግሩ በታች ተኚ። መጽሐፈ ሩት ምዕራፍ 3 ቁጥር 3 ላይ የሚገኝ የእግዚአብሔር ቃል ነው። በመጽሐፈ ሩት ምዕራፍ 3 ቁጥር 3 ላይ አንዲት የሞዓብ ሴት የታዘዘችው ትእዛዝ ነው። ይህን ቃል ከፊት ለፊቷ ቁማ እንደ መመሪያ ምትነግራት፣ በዚህ ሁኔታ መንቀሳቀስ እንድትችል ምትመክራት ኑሃሚን የተባለች አንዲት እናት ናት። ታጠቢ ትላታለች፣ ተቀቢ ትላታለች፣ ልብስሽን ልበሽ ትላታለች፣ ከእግሩ በታች ተኚ ብላ አራት ነገሮችን በዋናነት ትነግራታለች። ታሪኩን ቀስ እያደረግን እንየውና ወደኛ ህይወት እናመጣዋለን። ነገር ግን የትምህርታችን ርዕስ መታጠብ፣ መቀባት፣ ልብስ መልበስና ከእግሩ በታች መተኛት የሚባለው መንፈሳዊ ትርጉሙ ምንድነው? ለምንድነው የተነገረች በዚህ ልክስ የሚል አንድ ታሪክ አለ። ይህ እንዳያልፈን በተገቢው መንገድ ቃሉን መከታተል ያስፈልጋል። እጠይቃለሁ። እግዚአብሔር በድጋሜ ከሁላችን ጋር ይሁን። የሩት መጽሐፍ በመጽሐፍ ቅዱስ ስማቸው ከተጠቀሱ ከ3 የማይበልጡ ሴቶች መካከል አንዷ ሩት ናት። ከአሕዛብ ወገን ሆነው ወደ ክርስቶስ የዘር ግንድ የዘር ሐረግ መጠው ከገቡ ሴቶችም እድለኛዋ ሴት ሩት ናት። ሩት አመጣጧ በጣም የምትገርም ሴት ናት። እውነትም መታጠብ የሚያስፈልጋት ሴት ናት። መቀባት የሚያስፈልጋት ሴት ናት። ሩት ልበሽ መባል የሚያስፈልጋት ሴት ናት። ሩት ታሪኩ እንዲህ ነው ሲጀምር። የሩት መጽሐፍ 4 ምዕራፎች ናቸው ያሉት።
ከአራቱ ምዕራፎች የመጀመሪያው ምዕራፍ ላይ መጽሐፈ ሩት ላይ ስንጀምር እንዲህ ይላል። መሳፍንት ይፈርዱበት በነበረ ወቅት ታላቅ ረሃብ ሆነ ይላል። በጣም አደገኛ የሆነ ረሃብ። ክርስቲያኖች እያስተዋላችሁ፣ መሳፍንት ይፈርዱበት በነበረ ወቅት ከባድ ወይም ታላቅ የሆነ ረሃብ ሆነ። ይህ ረሃብ የአካባቢ አይደለም፣ እንደ ሀገር ቤተ መንግስት ድረስ የደረሰ ረሃብ ነው። በመጽሐፍ ቅዱስ ችግሩ እስካሁን ድረስ ተጽፎ እንዲነበብ እስከ ዓለም ፍጻሜ ድረስ የታሪኩ ጠባሳ እንደሚቀጥል የሚያሳይ የመጽሐፍ ቅዱስ መዝገብ ላይ የተመዘገበ የረሃብ አስቸጋሪ ወቅት ነበረ። መሳፍንት ይፈርዱበት በነበረ ወቅት ረሃብ ነበር ብሎ ይጀምራል። ለምንድነው መጽሐፉ ረሃብ ነበር የሚለው? አንድ የከበረ ቤተሰብ የተወደደች ሀገር ለቆ ተነቅሎ ወደ ስደት ሊሄድ ነው። መሰደድ ከሌለበት ስፍራ የሆነ ህዝብ ሲሰደድ ልንመለከት ነው። የህዝቡ የመሰደድ ምክንያት እዛች ሀገር ላይ የተከሰተው ጽኑ ረሃብ ነው። ረሃብ ወገኖቼ ክፉ ነው። ቤተልሔም ይሁዳ ላይ ተነስቶ ሞዓብ ወደሚባል እግዚአብሔር ወደማይመለክበት ጣዖት ወደ ቆመበት ስፍራ አንድ የከበረ ቤተሰብ ከቤተልሔም ይሁዳ ከተስፋይቱ ምድር የወጣ ቤተሰብ ስደት በስቷል። በሀገር አለመኖር አዲስ አይደለም። እንደኛ ሀገር ሰዎች ተወልደው ባደጉበት ሀገር ማይኖሩበት ክፉ ዘመን ይሄ ነው ወገኖች። ሰዎች ላባቸውንም ደማቸውንም ጠብ አድርገው የሰሩት ቤት ውስጥ ማይኖሩበት ዘመን ይሄ ዘመን ነው። ችግረኞች ብቻ አይደሉም በዚህ መጽሐፍ ቅዱስ ላይ እንደምናየው የሚሰደዱ ዛሬ በዚህ ዘመን በተለይ እንደኛ ሀገር ብዙዎቹ ከከተማ ወጥተዋል። ባለ ሀብቶች ሰለሜ መንገድ ተጠቅመው እንደ ዶሮ በጊዜ ይሸከፋሉ። ዛሬ በሄዱበት ትናንት በሄዱበት ዛሬ ደግሞ አይሄዱም። በተወለዱበት ሀገር ስደተኛ የሆኑበት ሰው ለሰው አውሬ የሆነበት ሰው ሰውን ሲያጠፋው ሙዝ እንደመላጥ ቀላል የሆነበት ክፉ ዓመት ነው ወገኖቼ። በቅዱሳኑ ምልጃ በእግዚአብሔር ቸርነት ካልተስተካከለ ነገር ሁሉ በየቀኑ ጆሮአችን የሚሰማው በየቴሌቪዥኑ ግንባር የምናነበው በጣም ክፉ ነው። ሶሻል ሚዲያው ሰላም አይሰጥም፣ ክፉ ወሬ ነው የሚያወራው። ቤታችን ስንገባ ቴሌቪዥኑ ክፉ ነው የሚያወራው። የኛም ስብከታችን አሽሙርና ሽሙጥ አድርጎታል የዘመኑ መክፋት። እግዚአብሔር ወደ ልባችን ይመልሰን። ሰዎቹ እየተቸገሩ ታያላችሁ ወገኖቼ። የተሻሉ የሚባሉ ባለሀብቶች እችን ከተማ ለቀዋታል። እነሱ ቢኖሩ ኑሮ ዛሬ ለዚህ ህንጻ ቤተክርስቲያን ስንት ይሰጡ ነበረ? ባለሀብቶች ከፊት ሆነው ቢመሩ ዝቅተኛው ኗሪ የንግድ እንቅስቃሴው የኑሮ ደረጃው ክብሩ ተጠብቆ ይኖር ነበር። ባለሀብቶች ለታችኛው ህዝብ በጣም አስፈላጊ ናቸው። ተደጋግፈን ነው የምንኖረው። ታች ላይ ያሉ ድሆች ምስኪኖች ለትልልቅ ባለሀብቶች አስፈላጊ ናቸው። ተደጋግፈን ነው የምንኖረው። ክርስቲያኖች አንዱ አንዱን የሚነቅፍበት አይደለም። ባለሀብቶች ያለ ድሆች፣ ድሆችም ያለ ባለሀብቶች መኖር አይቻልም። እስከማይቻል ድረስ ተደጋጋፊዎች ተመጋጋቢዎች ነን ወገኖቼ። ነገር ግን ዘመኑ ሲከፋ እንዳልኳችሁ በገዛ ገንዘባቸው ድሮ ስደትን የምናውቀው አጠው ነጠው ገርጥተው ይሰደዱ ነበር። አሁን ግን ሀብት ያለውም አልኖር ብሏል። ዘንድሮ ግን ሀብትም የስደት ምክንያት እየሆነ ነው ወገኖች። አዎ ይኸው ረጅም ዓመት ደክመው ተበድረው የሰሩት ቤት ረፍት እናርፋለን ሲሉ ቤቱን ዘግተውት የሉም ከከተማው። የተጀመሩ ህንፃዎች በፍጥነት እንዲያድጉ
ባለሀብቶች ልግስና ያደርጉ ነበረ። ብቻ መስቀልቅሎ የበዛ ሰዓት ነው። ታላቅ ረሃብ ሆነ ይላል። አሁን የሰላም ረሃብ እየነደደ ነው እንደ ሀገራችን። ያኔ የእንጀራ የምግብ ነበረ። ዛሬ እቺ ከተማ የተነገረችው የሰላም ረሃብ እያሰቃያት ነው። ያኔ ቤተልሔም ይሁዳን ታላቂቱን ምድር በፈቃዳቸው ለቀው እንዲሰደዱ ያውም ወዳልተፈለገ ቦታ እንዲያመሩ ያደረጋቸው በዚያ ሰዓት የእንጀራ መጥፋት ነው፣ የሚበላ መጥፋት ነው። ዛሬ የሰላም መጥፋት ነው። እንጀራ ቢኖር እንኳን የት ላይ ሆኖ ይበላል ወገኖች? አዎ በዚህ በሁለተኛ ነገሥት ምዕራፍ 6 ላይ ሁለተኛ ነገሥት በምዕራፍ 6 የረሃብን አስቸጋሪነት የሚገልጽ አንድ የመጽሐፍ ቅዱስ አንብቤላችሁ ልመለስ። እግዚአብሔር ከሁላችን ጋር ይሁን። በደም ስሙ። መጽሐፈ ነገሥት ሁለተኛው ምዕራፍ 6ን ስታነቡ ልክ እንደዚህ ዘመን ረሃብ የረሃቡ ክፋት ያሳየው ውጥንቅጥ በጣም የሚገርም ነው። በቅደም ተከተል እንዲህ ይላል። ከባድ ረሃብ እንደሆነ ሲናገር የአህያ መንጋጋ በ50 ብር ይሸጥ ነበር ይላል። እስኪ በሉ የምን መንጋጋ? አንድ የአህያ መንጋጋ በ50 ብር እንደሚሸጥ መጽሐፍ ቅዱስ ላይ ተመዝግቧል። አንድ የአህያ መንጋጋ በ50 ብር ይሸጣል። ይህን የአህያ መንጋጋ በ50 ብር ለመግዛት የታደሉ የተሻሉ ሰዎች ናቸው። ማንም ተነስቶ አይገዛውም። ይህን ብር ማንም ተነስቶ አይገዛውም። ይህን የአህያ መንጋጋ የአህያ መንጋጋ እንኳን ለመግዛት ጸበል እንደምትቀበሉት፣ መስቀል ለመዳበስ እንደምትሰለፉት፣ እምነት ለመውሰድ እንደምትሽቀዳደሙት የተሻሉ የሚባሉ ሰዎች ተሰልፈው አንድ የአህያ መንጋጋ በ50 ብር ይሸጡ እንደነበር መጽሐፍ ቅዱስ ላይ ተመዝግቧል። ለምንድን ነው የአህያ መንጋጋ የሚሸጠው ሲባል ረሃቡ በጣም ከባድ ሆነና ራሱ አህያው የትዶ ነው መንጋጋው የሚሸጥ ሲባል አህያውማ ራሱ ባለቤቱ ይበላዋል። ደግሞ አህያ ይበላል እንዴ ነው የምትሉ እናንተ? ምርጫ የሚኖረው አማራጭ ሲኖር ብቻ ነው ወገኖች። ቅንጦት አይደለም፣ ችግር ውስጥ ነው ያለች ሀገሪቱ። ሕዝብ ያለው አማራጭ ያገኘውን በልቶ ነገን ማየት ብቻ ሆኗል ዕጣ ፈንታው። መርጦ እንዲህ ነው ሕግ ነው የሚለው አልፏል። ሕዝቡ የመኖር ያለመኖር የህልውና ጉዳይ ውስጥ ሕይወት ጥያቄ ምልክት ውስጥ ገብታለች። ስለዚህ ይህን ዘመን ተመልከቱ። የአህያ መንጋጋ በ50 ብር ይሸጣል። አህያውን ራሱ ባለቤቱ ይበላዋል። መንጋጋው ጠንካራ ስለሆነ ከምጥለው ጥቂት ገንዘብ ያመጣን ብሎ በ50 ብር በዛ ጊዜ ብር የሚባለው ደግሞ የኛ የምናውቀው 10 ብር ምናምን አይደለም፣ ትልቅ ብር ነው። የአህያው መንጋጋ ደግሞ ጠንካራው ክፍል በብር ይሸጣል እና ሰዎች ይገዛሉ ይላል። የዘመኑ ክፋት ጠንካራው ክፍል የአህያው ፓርት አስቸጋሪ የሆነው ለባለቤት አስቸጋሪ የሆነው ፈታኝ የሆነው ክፍል በ50 ብር የአህያ መንጋጋ ይሸጥ ነበር። ይቀጥልና እንዲህ ይላል፣ የርግብ ኩስ በ5 ብር ተሸጠ ይላል። እስኪ በሉ የርግብ ኩስ ደግሞ በስንት? የአህያ መንጋጋ በ50 ብር ተሸጠ ካለ በኋላ የርግብ ኩስ ደግሞ በ5 ብር ተሸጠ እንዳቅሙ ይላል። አሁን የርግብ ኩስ ምን ሊያደርግ ነው ወገኖቼ? ምንድነው የርግቧ ኩስ የተመረጠው ሲባል ኩሳ ርግብ የተመረጠበት ምክንያት ረሃቡ የተከሰተው ሰማርያ የምትባለዋ ከተማ ላይ ነው። የሰማርያ ርግቦች ቃርሚያ ፍለጋ፣ ጥራጥሬ ፍለጋ፣ ምግብ ፍለጋ ከሰማርያ ከተማ ወጥተው ሶሪያ ሲቃርሙ ይውሉና ጥራጥሬውን ሲሰበስቡ ይውሉና ያን ሲበሉ ውለው አዳራቸውን ግን ሶሪያ ከተማ ተመልሰው ያድራሉ። እንደው ኃጢአት እንኳን ወደ ዓለም ጭልጥ አድርጎ ቢወስደን የማታ ማታ ወደ መቅደሱ ሳንመለስ ሞት እንዳይወስደን የርግቦች አምላክ ይጠብቀን። ወገኖች ተመልከቱ፣ ካላማ ፈቀቅ ማለት አያስፈልግም። ርግቦች ምግብ ለመቃረም ወደ ሶሪያ ይሄዳሉ፣ ሲቃርሙ ይውላሉ። አዳራቸውን ግን ወደ ከተማቸው ወደ ረሃብተኛዋ ከተማ ቃርሚያ ወደ ማይገኝባት ጥራጥሬ ምግብ ወደ ሌለባት ከተማ አገር ናትና ይመለሳሉ። ርግቦች ተመልሰው
በሰማሪያ ከተማ ያድራሉ። ሶሪያ የቃረሙት ማታ እነዚህ ርግቦች ሆዳቸው ውስጥ የሆነ በአቅማቸው በነሱ ከረጢት ከሶሪያ ያመጡት እህል አለ፣ ጤፍ አለ የለቀሙት። ስለዚህ እነኚህ ርግቦች ሆዳቸው ውስጥ ከሶሪያ ያመጡት እህል እንዳለ ስለሚያውቁ ቀስተኞች እያነጣጠሩ በግንቡ እያጣበቁ ይወጓቸው ነበር። ርግቦች አያችሁ፣ አለው የተባለው ሰው ሁሉ ይታደናል። ርግቦች ሆዳቸው ውስጥ ጥቂት ነገር እንኳን ብትኖር በመከራ ሌላ ቦታ ሄደው የቃረሟትን የደከሙበትን ለማግኘት ርግቦችን ማታ ማታ በቀስቲት በቅጠል ቀዳዳ ይከታተሏቸው ነበር። ርግቦችን የወጓቸውና በርግብ ከረጢት ውስጥ ያሉ ከሶሪያ ምድር የተቃረመ ጥራጥሬ ያለ ያችን አውጥተው በአምስት ብር ቀስተኞች ይቸበችቡ ነበር። ንግድ ላይ ነበሩ። የርግብ ኩስ በ5 ብር ተሸጠ። በስንት ብር? እስኪ መልሱ። በስንት ብር? የአህያ መንጋጋው በስንት? በ50 ብር። የርግብ ኩስ በ5 ብር ተሸጠ ይልና እየከፋ መጣ ወገኖቼ። ይህ ረሃብ እየጨከነ ሲመጣ 2 ጎረቤታም እናቶች ነበሩ ይላል። ቀጥሎ ታሪኩ ተያያዥ ነው። እዛው ላይ አንድ ቦታ ላይ ነው ያለው። ከአህያ መንጋጋ ወደ ርግብ ኩስ፣ ከርግብ ኩስ ከሄደ በኋላ 2 እናቶች በጎረቤትነት አብረው ይኖሩ ነበረ። እነዚህ 2 እናቶች በአንድ ላይ እየኖሩ እያሉ ያ ረሃብ ክፉ ሲሆን ተመካከሩና ዛሬ ያንቺን ልጅ አርደን እንብላው አሉ ይላል። ለቋንቋ አጠቃቀሙ በጣም ይቅርታ መግለጫ ስለሌለው ነው ወገኖቼ። ተምዘግዝጎ መሬት ላይ ሲወድቅ እኔ ልደፋ ብላ ደረቷን ምትደቃ እናት ወገኖቼ፣ 2 ትልልቅ እናቶች መክረው ዛሬ ያንቺን ልጅ ነገ የኔውን አርደን እንብላው መቼም መሞቱ አይቀርም አሉ ይላል። የእናቶችን ሐሳብ እዚህ ድረስ ካስቀለበሰ የዚህ ሀገር ረሃብ ምን ያክል ከባድ እንደሆነ ከዚህ ቋንቋ በላይ መግለጥ አይቻልም። እናት እንኳን አመጣ ለወለደችው ልጅ ለሌላው ልጅ ምትራራው የራሷ የሆነ ርህራሄ፣ የእናቶች ርህራሄ በቤተ ክርስቲያን ሲገለጥ ከስላሴ ርህሩህነት ጋር ቅድስት ስላሴ በሚል አንቀጽ ተገልጦ ነው የምናገኘው። የስላሴ ርህሩህነት በሰው ሰውኛ ሲገለጥ በሴቶች ይገኛል። እናቶች ማለት ሴቶች ማለት በርህራሄ ወደ ስላሴ የተጠጉ ናቸው። እናት ለወለደችው ልጇ አርደን እንብላው ሚል ምክር ውስጥ ከገባች ምን ያክል የሀገሪቱ ጥያቄ ምልክት ውስጥ እንዳለች ከዚህ በላይ ማስረጃ የለም። 2 እናቶች ተማከሩ። ምን አለቻት? ዛሬ ያንቺን ልጅ እንብላው፣ ነገ ደግሞ የኔን እንበላለን። የማኑ ይቅደም? ያንቺ ይቅደም፣ ያንቺ ይቅደም ካሉ በኋላ ትንሽ መስረት ያለችው ጎረቤት የሞኟን የየዋኋን አስቀደመችና 2 እናቶች ተስማምተው ያንዷን ልጅ እንደተመገቡት መጽሐፍ ቅዱስ አርደው በሉት ይላል። ዘመን ሲከፋ እንዲህ ነው። ነገር ሁሉ አሮጌ ሲሆን ወገኖቼ ይሄ ነገር ተከሰተ። ከዚህ በኋላ በሁለተኛው ቀን ትናንት በተነጋገርንበት መንገድ ዛሬ ደግሞ ያንቺን ልጅ እንብላ ስትላት አይኔ እያየ ጆሮዬ እየሰማ የኔ ልጅ አይነካም አለች። ትናንትና የሰው ልጅ በልታለች። እንዲህ ማለት የሚቻል ትናንትና ነበረ፣ ልጇ ላይ ሲሆን አልጨክናለች። አንዳንድ ሰዎች ለልጆቻቸው የሚሰጡትን ክብር ለሰው ልጆች ላይ ያጡታል። በጣም ሞኝነት ነው። ስሜት ማለት መንፈሳዊ ቁመና ማለት የኛን ልጆች በምናይበት ስስ አእምሮ አይን የሌሎችን የጎረቤት ልጆች መመልከት ነው። የኛ ልጆች እንዲሆኑብን ማንፈልገውን ከጎረቤት ላይ ማሳየት በፍጹም የለብንም። ለኛ ልጆች ምን ሰጠውን ለጎረቤት ልጅ መስጠት ያስፈልጋል። ሰው ቢያይም ባያይም እግዚአብሔር ያያል። ከእጃቸው ታገኙታላችሁና ወገኖቼ። ጨከነች ትናንትና። የጎረቤቷን ልጅ ስትበላ ምንም አልመሰላትም። ብልጣ ብልጥ ጎረቤት ናት። ምንም ሰው አርዶ መብላት መልካም ባይሆንም ይህንን ጥንካሬ ትናንት ማድረግ ትችል ነበረ። እሷ ልጅ ላይ ሲሆን ግን መልካም መሰለች። አዎ የዋህ ሰዎች ብዙ ጊዜ ይጎዳሉ። 3 ጊዜ ነው የሚጎዳ የዋህ 3 ጊዜ። የዋህ 3 ጊዜ የሚጎዳ መጀመሪያ ሞኝ ሲሆን ሞኝነቱን ሰዎች ሲያውቁ ሞኝ እንደሆነ አውቀው ሲያሾፉት በቃ እንደዚህ አይነት ነገሮች ይመጡበታል ይባላል። አንድ ሞኝ ይገርማችኋል
ሌቦች ተሰብስበው ድቅቅ አድርገው ሰፈር ሲገባ ስቂት አድርገው ይገርፉትና ያው ከገረፉት በኋላ የነሱ ፍላጎት ገንዘብ ማግኘት ስለሆነ ኪሱን ሲፈትሹ 5 ብር ብቻ ተገኘበት። ያን ያክል መዓት በትር አርፎበት 5 ብር ብቻ እና ሰዎች ታዘቡትና ምን አይነት ሞኝ ብትሆን ነው ለ5 ብር ይሄን ያህል በትር ሲወርድብህ ዝም ያልክ ሲሉት ሞኝስ እናንተ 500 ብር እኮ በጫማዬ ደብቄ ያለው አለ። ሞኝ ላለመባል እኮ ብትሩም አልቀረ ገንዘቡም አልቀረ። ብዙ ጊዜ ነው የሞኝ ጉዳት። እቺ ብልጥናት የዋህነቷን ተጠቅማ ዛሬ ግን የኔ ልጅ በፍጹም አይሆንም ስትላት መቼስ የት ይከዳን ብላ ወደ ንጉስ ሄደች። ክስ ሄደች፣ ወደ አደባባይ ሄደች። ከሩቅ ጥቁር ለብሳ ችግሯን ለመናገር ፍርድ ፈልጋ ስትሄድ ቤተ መንግስቱ ድረስ ለካ ረሃቡ ደርሶ የዚያ ዘመን ረሃብ ቤተ መንግስቱን ማቃስ ለብሶታል። ንጉሱ ይፈርድልኛን ያለችው ንጉስ ከላይ የንግስና ልብስ ለብሶ በውስጥ ማቅ ለብሶ ጠበቃት። ችግረኛ ሴት ነኝ ስትለው ሰፈር ብቻ አይደለም ችግሩ ቤተ መንግስት ደርሷል አላት። የቅደም ተከተል ጉዳይ ነው። እናንተና ቤት ያለው ችግረኛ ቤት ላለመድረሱ ዋስትና የለንም ወገኖቼ። የሆነ አካባቢ ላይ የተከሰተው ችግረኛ ጋር ይደርሳል። የሆነ አካባቢ ላይ የተከሰቱ ችግሮችኛ ላይ ይደርሳሉ። የህዝብ ሞት፣ የቤተክርስቲያን መቃጠል፣ የአረጋውያን መገደል፣ የካህኑ መታረድ፣ የአረጋውያት እናቶቻችን መሞት፣ የነፍሰ ጡር ሴቶች እንግልት፣ ጨቅላ ህፃናት እንደ ብሉይ ኪዳን መስዋዕት እየተጠመዘዙ የሚታረዱበት የአካባቢ ወደኛ ላለመምጣቱ ምን ዋስትና የለንም ወገኖች። ምልክት ነው፣ ክሊክ ያደርጋል። ምልክት ነው ወገኖቼ። አያችሁ ይህንን ነገር ወደኛ ህይወት ከመምጣቱ በፊት እኛ ማሰብ፣ ቆም ብሎ መነጋገር፣ መወያየት፣ መነቃቀፍ አይደለም። እንዳለመታደል ሆኖ በቤተ ክርስቲያን ላይም በሆነ ነገር ችግር ሲፈጠር እርስ በርሳችን መገፋፋት፣ እርስ በርሳችን መነቃቀፍ፣ በየሶሻል ሚዲያው ስሜት ብቻ ይጋልበናል። ስሜት ብቻ ሳንግባባ እርስ በርሳችን ምዕመኑ ከካህኑ ጋር ጠብ ይጀምርና ስራ እንዳንሰራ እንቆማለን። አልታደልንም ኢትዮጵያውያን፣ አልታደልንም ኦርቶዶክሳውያን። ጠላት የሚገለን እኛን ነው። እርስ በርሳችን ምንገፋፋም እኛ ነን። ከጠላት የቀረውን እርስ በርሳችን እንዳማለን። አያችሁ ወገኖቼ፣ እርስ በርሳችን ብንደራጅ ለሌላ ሳይሆን ራስን ለመከላከል ለሚወለዱ ጨቅላ ህፃናት ተስፋ ሲባል ራስን በማደራጀት ፋንታ ጽሑፍ ላይ ይቀናል፣ መገፋፋቱ ይቀናል፣ መነቃቀፉ ይቀናል። ምኑ ላይ ነው ካልን እርስ በርሳችን ነው የምንጀምረው። እርስ በርሳችን ከመነቃቀፍ ለጠላት እኮ ጥሩ ነው፣ ደስ ይለዋል። ምዕመኑ ካህኑን ሲሰድብ፣ ካህኑ በምዕመኑ ተስፋ ሲቆርጥ፣ አንዱ አካባቢ ምዕመን በአንዱ ላይ ዘረኛ ሲሆን፣ ክፉ ሲሆን አያችሁ፣ ለጠላት ደስ ይለዋል። መግቢያ እንሆናለን። ገና ሞኝነት እያጠቃን እኛ እንደ ህፃን ማጫወቻ ትንሹ ነገር ላይ እየተገፋፋን፣ ምድሪቱ ግን ጠላት ግን እየተዘጋጀ እንዲመታን ምቹ ጊዜ እየሰጠን ነው። እርስ በርሳችንም ከመነቃቀፍ ይጠብቀን። ችግር ይኖራል፣ እውነት ነው። በእናንተ መካከል እናንተ የምትፈልጉትን ማናደርግበት በጣም ብዙ አመክንዮ ሊኖር ይችላል። መፍትሄው ግን ቤተ ክህነቱን በመንቀፍ የሚፈታ ነገር አይኖርም። ይህም ማወራው እንደ ክርስትና ነው። ይህን ማወራው እየደረሰብን ካለው ችግር የተነሳ ነው። አርሲ ላይ የተጠመዘዙ የሚገደሉ ጨቅላ ህፃናት
አሁን እቅፋቸው ላይ እንዳሉት ህፃናት አድርጋቸው ማሰብ ነው። ነፍሰ ጡር ሴቶች መንገድ ላይ ሆዳቸው የሚቀደድበት ቀድሶ የሚያቆርበው ካህን እጁንም አንገቱንም የሚታረድበት ክፉ ዘመን ያ ዘመን ወደኛ ላለመምጣቱ ያንን ምክንያት አድርገን እርስ በርሳችን አምባጓሮ ፈጥረን ቡድን ፈጥረን ዘረኝነት ጎጥ ፈጥረን ቤተ ክህነቱ ዝም አለ ቤተ መንግስቱ እንዲህ አለ እያልን ግማሹ የቤተ መንግስቱ ትችት ግማሹ ለቤተ ክህነቱ ትችት ግማሹ ለሆነ ቦታ እየተሰጣጠን እርስ በርሳችን ስንባላ መተላለቅ ብቻ ይቀረናል። እግዚአብሔር ወደ መተሳሰብ ይመልሰን። ቆም ብለን መሬት የነካ ሐሳብ በፍቅር የመገፋፋት በፍቅር የመንቀሳቀስ እድል መደራጀቶች ክርስቲያናዊ መተሳሰር አልታደልንም ወገኖቼ። ታውቃላችሁ አርሲ ላይ ያየነው ነገረኛ ገራ ለመደገሙ ምንም እኛም ሀገር ሰላም ነው ብለን ባናወራ ከዛኛው አንፃር ይሻላል። አንድ ሰው ሲናገር እንዴት አደርክ ቀኑ እንዴት ነው ሲባል እግዚአብሔር ይመስገን ከነገ ይሻላል አላሉ። እስኪ ከነገ ይሻላል በሉ። አዎ እንዴት አደር ቀኑ እንዴት ነው እንዴት ዋልክ ሲሉት እግዚአብሔር ይመስገን ከነገ ይሻላል። በዚህ እንቅስቃሴያችን ነገ ምን እንደሚሆን ታውቃላችሁ ወገኖቼ? አያችሁ ምሳሌ ልጠቀም። ሌላ ምሳሌ እወዳለሁ። ደብረ ሊባኖስ የገባ የአዲስ አበባ አንድ እንግዳ የገዳሙን ስርዓት አያውቅም። ደብረ ሊባኖስን ይወደዋል የአዲስ አበባ ሰው። እንዲያውም ምን ይባላል? የአዲስ አበባ የከተማ ሰው ደብረ ሊባኖስ ከተቀበርኩ አልኮነንም የሚል ንግግርም አለው ይባላል። እና በምንም በየትኛውም የኃጢአት መስመር ይቆይና ሲናዘዝ መጨረሻ ደብረ ሊባኖስ ቅበሩኝ ይላል። ደብረ ሊባኖስ በመቀበር ብቻ ጽድቅ ቢሆን ማን ሞኛል? በህይወቱ ደብረ ሊባኖስ የገባ የገዳሙን ስርዓት ማያውቅ አንድ የከተማ ሰው እንዲህ አይነት ነገር ገጠመው ይባላል። ገባና በገዳሙ ስርዓት እንግዳ ሲመጣ እግር አጥቦ ማስተናገድ ልማድ ነው። እግሩን አጥበው የገዳሙ አባት እኮ ናቸው ትልቅ አባት። እግሩን አጥበው አስተናገዱትና እግር አጥበው ብቻ ዝም አይባልም። ለእንግዳ የሚበላም ያለውን ማቅረብ ግድ ነው። ከትጥብ በኋላ ምግብ ያቀርቡለታል። የገዳሙ ምግብ ደግሞ የቅንጦት ምግብ አይደለም። ባቄላ ገዳሙ የሚበሉትን ከነሸለፈቱ የሚበላ ባቄላ ይሰጡታልና ይሄ የከተማ ሰው ገዳምም ገብቶ ቅንጦት ፈልጎ ገዳሙ ቁጭ ብሎ ያን ባቄላ እየጠረጠረ ይበላል። ያንን ባቄላ ልብልቡን እያወጣ ልምልሙን ይበላል። ልም የሆነ ሰውነት ያለው የከተማ ሰው ናኒ አባት ስርዓቱ ተጣሰባቸው። ገዳም ላይ የቅንጦት ምግብ የለም። ሰውየው እንደ ቅንጦት እያደረገው ነው። ስርዓት አጥፍቷል። እንዳይናገሩት እንዲው አዲስ ምዕመን ገዳሙን ብሎ መጥቶ በእኔ ሸካራ ንግግር ገዳሙን ቢጠላውስ? አባት ቢጠላስ? ቤተክርስቲያንን ቢጠላስ? በእኔ ምክንያት እንዳይሰናከል ልሸከመው። መሸከም ያስፈልጋል። ደግሞ ስርዓቱ ተጥሶ እንዲቀጥል አልፈልግም። ምን ላድርጋሉ? ይሄንን ሰው ምን ማድረግ አለብኝ አሉ? ማስተማር እንጂ መቆጣት የለብኝም። ትምህርት ግን መውሰድ አለበት። የገዳም ስርዓት ተጥሶ አይቀጥልም ብለው ምን አደረጉ? ከገዳሙ ያለውን ሌላውን ስርዓት የሚያውቅ አባት ጠሩትና ናዚ ሰውዬ አጠገብ ሆነህ ባቄላ ሰሰጥህ እንደ ድሮ እንደ ገዳሙ ስርዓት ሳይሆን እየጠረጠርህ ልብልቡን ትበላለህ። ያን ጊዜ በጥፊ መታሃለው አሉ። ይሄንን ሰውዬ አመጡና ባቄላ ሰጡት። እየጠረጠረ እንዲህ ያደረገ ሲበላ ከመቼ ወዲህ ነው ደግሞ በገዳም ስርዓት ባቄላ እንዲህ እየተጠረጠረ የሚበላ ብለው ከእንግዳው አጠገብ አስቀምጠው በጥፊ ሲያጠልሙት እንግዳው ምን አለ? አባ ገብቶኛል፣ እቺ ጥፊ ለኔ ናት አለ። አዎ ወገኖቼ፣ በጠገባችን ያሉ ሰዎች ጥፊ ለኛ ናት። ማተብ አስረው ሲታረዱ ካየን ያቺ ጥፊ ለኛ ናት ወገኖቼ። አልታደልንም። ጊዜያዊ ስሜት ይኖረናል። ፕሮፋይል ፒክቸር እንቀይራለን። ዝም አንልም የሚል መፎክር እናወጣለን። ሳምንት ሳይቆይ እንደተቆረጠ ቅጠል እንጠወልጋለን፣ እንረሳዋለን። ሌላ አጀንዳ ይመጣል።
ያንም የክፉ ዘመን ስንገፋፋ ስንተማማ ስንተቻች ሁሉም ለቤተ ክርስቲያን ሁሉም ለመንግስት አይሰጥም ወገኖቼ። የኛ ድርሻ አለ። መንግስትን ከጠበቅን እናልቃለን። መደራጀት ነው የሚያስፈልገው። ሰዎች ሁሉ ጊዜ መንግስትን ማማት ይቀናቸዋል፣ ሲኖዶስን ማማት ይቀናቸዋል። እውነት ነው፣ የሚያሳማ ነገር ይኖራል። በሐሜት ግን ጠላትም አይመለስም፣ እኛም ስራ እንሰራም። የበለጠ ነገሩን ከማክፋት ውጭ የተሻለ ነገር እንደማይመጣ እናንተም ይገባቸዋል። አሁን ቆም ብሎ ወደ ትዕግስት መመለስ፣ ራስን ወደ ማወቅ። ሰውየው ይሄዳል፣ ሲሄድ እንቅፋት ተክ ያደርገዋል እግሩን። እዛ ምን አላሉ? እንደው ይሄ መንግስት ግን የት አገር ሄዳችሁ ኑሮ ነው የሚለን አላሉ። መቼስ መንግስት እየተከተለ ጉቶ ሲያነሳ ይውል። እየተንጃለፍን ለኛ የመታንን ጋሬጣ ማስተዋል መቻል አለብን። እንዳለመታደል ሆኖ ማይመለከተው ነው ለመንግስት እየሰጠን እኛ ራሳችን ምን ሰራውን ስራ እንዲሁ። አሁንም የመከራው አዙሪት እየበዛ ነው። እቺ ጥፊ ለኔ ናት እስኪ በሉ። እግዚአብሔር ከጎረቤቶቻችን ጥፊ እንድንማር በቸርነቱ ያስተምረን። ተመልከቱ፣ እንመለስ። ወደ ቤተ መንግስቱ ስትሄድ በራብ ቆስሏል። ጥቁር ማቅ ለብሷን ቤተ መንግስቱ እና በጣም የሚያሳዝን ነገር ምን እንዳላት ታውቃላችሁ? ይፈርድልኛል ያለችው ንጉስ እያለቀሰች ስትሄድ ትናንትና ሰውየው እኮ አልሰማትም። ገና ጥያቄዋን ሳታነሳ እግዚአብሔር ያልፈረደልሽን እኔ እንዴት እፈርድልሻለሁ አላት። ማን ያልፈረደልሽን? ወገኖቼ ለሁላችንም እግዚአብሔር ይፍረድልን። ይህ ንጉስ ሳያስበውም አስቦትም በስሜት ተናገረ። እግዚአብሔር ያልፈረደልሽን እኔ እንዴት እፈርድልሻለሁ አላት። ለካ ነገስታቱ ከኛ ጋር የሚሆኑ መጀመሪያ እግዚአብሔር ከኛ ጋር ሲሆን ነው። ለካ የገፉን የሚደግፉን እግዚአብሔር ከኛ ጋር መሆን ሲጀምር ነው። ለካ የነቀፉን የሚያወድሱን እግዚአብሔር ከኛ ጋር ሲኖር ብቻ ነው። እግዚአብሔር ያረዳሽን እኔ ብቻዬን እንዴት ረዳሻለሁ አለ። ንጉሱ እጅ ሰጠ። ሴቲቱም ይፈርድልኛል ብላ ፈራጅ እግዚአብሔር ብቻ እንደሆነ አውቃ ተመለሰች። ወደ ውስጥ አልቀሳ ችግሩን ብቻዋን ተሸከመች። ያ ዘመን እነዚህ ሶስት ክስተቶች የተከሰቱበት ዘመን ነው። የመሳፍንት ዘመን ረሃብ ሆነ ይልና ከቤተልሔም ይሁዳ አቤሜሌክ የሚባል አባወራ ቤተሰቡን ነድቶ ወደ ሞዓብ ምድር ወሰደው። አቤሜሌክ ማለት ስሙ ሲተረጎም እግዚአብሔር ንጉሴ ነው ማለት ነው። አቤሜሌክ ማለት እግዚአብሔር ንጉሴ ነው። አሁን ስሜት ንጉሱ ሆነና ከእግዚአብሔር ከተማ ከቤተልሔም አውጥቶ፣ ቤተልሔም ማለት ስሟ ሲተረጎም ምን እንደሆነ ታውቃላችሁ? የእንጀራ ቤት ማለት ነው። ስሟ የእንጀራ ቤት ይባላል፣ ግን የሚበላ ጠብ የሚል ነገር ጠፋባት። ስሟ ብቻ ተንጠልጥሎ የቀረ ሀገር ሆነች። ኢትዮጵያ ሀገረ እግዚአብሔር ሀገረ እግዚአብሔር ሀገረ እግዚአብሔር እያለን ሰውን ስናየው ግን ሀገረ እግዚአብሔር ላይ ያለም አይመስል ወደ አውሬነት የተለወጠ ጭካኔ የተሞላበት ሰው የሆነ መጣ። ቤተልሔም የእንጀራ ቤት ትባላለች ስትተረጎም፣ ስሟ በጎ ነው፣ ግን የእንጀራ ቤት ትባላለች እንጂ እንጀራ ጠፋባት። ቤተልሔም ስሟ ብቻ ቀረ። ክርስቲያን የሚለው ስም ብቻ በእኛ ላይ ተንጠልጥሎ ከመቅረት እግዚአብሔር ይጠብቀን። አሁን ይህ ስም አለ እንደ ቤተልሔም የእንጀራ ቤት ተብላ እንጀራ እንደጠፋባት ክርስቲያን ተብለን ማተብ አስረን በክርስትናው ልክ መሄድ ያቃተን በጣም ብዙዎች ነን። ራሳችንን እናውቀዋለን። ገምግሙ ራሳችሁን። ቁርባኑን መጋቢያ ብቻ አድርገነዋል ወገኖቼ። ስጋው ደሙን ተጋብተን በስጋው ደሙ ተጋቡ፣ በተክሊል ተጋቡ፣ በቁርባን ተጋቡ ተብለን ፎቶ ተነስተን ግርግዳችን ላይ አልበማችን ላይ አስቀምጠን ዞር ብለን ድጋሜ በቁርባን ጋብቻችን ያላደስን ሰዎች ታዛቢ ቁጠረን። በዛም ብዙ ነን ወገኖቼ። መጋቢያ ብቻ ያደረግነው በቤተ ክርስቲያንም ተጋብተን እንዲሁ ስንፋታ እንደቀላል ነገር ነው የምንቆጥረው። የነፍስ አባት ቁጭ ብለው ያስታርቃሉ። በተክሊል የተጋቡ ባልና ሚስቶች 1 ዓመት ሳይሆናቸው ካልተፋታን ብለው ያስቸግራሉ።
ናን የቸገራቸው አባት ቁጭ ብለው መስቀል ጨብጠው ተው ልጆቼ እንደው እኔንም ናቁኝ፣ ጋብቻውም አይግባችሁ፣ እንደው ሌላውን ተውት። 1 ዓመት ሳይሞላችሁ ቤተክርስቲያን ላይ ቁጭ ብላችሁ የገባችሁትን ቃል ኪዳን ረሳችሁ። መስቀል ጨብጣችሁ ሰነፈች፣ ደረቀች፣ አጣች፣ ነጣች፣ ገረጣች ብያልፈታም ብላችሁ በመስቀል አልማላችሁም? ምን አሉ? አዎ አባታችን ብያለሁ አለ ሰውየው። ይህን ሁሉ ስል እንዲያደርጋለሁ ስል ከመካከል ግን ብጠግብ ሚል ቃል አልወጣኝም አላሉ። ብጠግብ አላ ሚላል አሁን ጠግባለች እያለ ነው።